የጠፋው? ኧረ መጣሁ። ሰላም ማለት አንቺ ነሽ? አዎ። አንቺ ማን ልበል? ሐረግ እባላለሁ። የቃል እናት ነኝ። እሺ ቆይ አሁን ምን ላድርግ ነው? ምን የቃል እናት? ምን ትያለሽ? ቃል የኔ ልጅ ናት። አምጬ የወለድኳት ልጅ ደግሞ ሳንቱ ጋር ምን ትሰራለች? እኔ ማሳደግ አቃተኝ አኖርልኝ ብዬሻለሁ። ምንድን ነው የምትቀባጥሪው ሴትዮ? በሰው ልጅ ወጥተሽ ምንድን ነው የምትዘራብጂው? ይኸውልሽ ሰሚያለሽ፣ ልጅ ያለችበት ቤት ለመግባት የማንም ፍቃድ አያስፈልገኝም። አንቺ ራሱ የሰው ልጅ ከእናት ነጥለሽ ቤት ውስጥ አስቀምጪ ትንሽ እንኳን አታፍሪም? ስለ ፍርሃት የሚባል ነገር የለሽም? ደግሞ ስትታይ ትልቅ ትመስያለሽ። ሰው ቤት የመጣሽ ልትሳደቢ ነው ሴትዮ? ምንድን ነው እያወራሁ ያሉት? ሂጂ። ምንድን ነው የማደርገው? እናቴ አንቃ ነው የምትገለኝ። አደራ ድራማ ክፍል 60 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ላይክ፣ ሼር እያደረጋችሁ አበረታቱኝ። በባለፈው ክፍል እንዳየነውና እንደተመለከትነው ሐረግ እንግዲህ ትክክለኛ የቃል እናት ከሰላምዬ ጋር ተፋጣ ነበር ያየናቸው ማለት ነው። በዛሬው ዕለት እንግዲህ ሐረግ እኔ ትክክለኛ ወላጅ እናቷ ነኝ በማለት እንግዲህ ሰላም ግራ እስኪጋባት ድረስ ማመንም አቅቷታል ማለት ነው። እናም እንግዲህ ትልቅ ዛቻ በጥፊም ለመምታት እየቃጣች እንግዲህ አንቺ ምን አባሽ ስለሆንሽ ነው ልጅህን እዚህ ቤት ውስጥ አንቺ ጋር ልታኖሪያት የቻልሽው? ይህ ቤትማ ይህ ግቢማ ስነ ስርዓት የሌለው ነው። ስነ ስርዓት ቢኖርሽ ኑሮማ የሰው ልጅ እንዲህ አምተሽ ቤትሽ አታስቀምጭም አታኖሪም ነበረ። በምን አይነት ምክንያት ነው አንቺ ቤት ልታስቀምጫት የቻልሽው ልጄን? በማለትም እንግዲህ ወይዘሮ ሐረግ እንግዲህ ሰላምዬ ላይ ወረደችባት። ሰላምዬ ግራ ተጋብቷታል። ምንም የምታውቀው ታሪክ የላትም። ቃልዬ ልጅ ናት በማለትም ሰላም እንግዲህ ሀሳቧን ስትሰጥ እጅጉን በጣም በሚገርም ሁኔታ በኃይለ ቃል እንግዲህ ሐረግ በጣም ተናዳ ሰላምዬን እንግዲህ አናዳትም አበሳጭታትም ተመልክተናል። ቃል እንግዲህ ቁማ ትመለከትም ነበር። ምን አባታቸው የምችለው ምንስ ይሻለኛል እያለች እጅጉን በጣም እያሰበች በመካከላቸው ተከሰተች። ኧረ እናንተ ምን እያካሄዳችሁ ነው? ምን እያደረጋችሁ ነው እናንተ? ቆይ ትላልቅ ሰዎች አይደላችሁም ወይ? ለምን አትረጋጉም? በማለት እንግዲህ ቃል መቼም መለኛ ናትና አሁንም አዳዲስ መላዎችን እና ዘዴዎችን እንግዲህ አምታ ፈጥራለች ማለት ነው። እናም እንግዲህ ሰላምን ወደ ውስጥ አስገብታ ማውራትና ማነጋገር እንዳለባት የወላጅ እናቷን ሐረግን ደግሞ በር ላይ ጠብቂኝ ብላ ነበረ ሰላምዬን ወደ ውስጥ ያስገባቻት። የማያልቅባት የውሸት ናዳ ቃል እንግዲህ ለሰላም ይቺ ማለት ያሳደገችኝ እናቴ ናት። እናም እንግዲህ በአሁን ሰዓት የጤና መቃወስም አለባት፣ ጤነኛም አይደለችም። እንዲሁም ደግሞ በጣም የምትወዳትን ልጇን ሞታባታለች። በልጇ ተክታኝ እኔን የወለደችኝ ያክል ነው የሚሰማት። እናም እባክሽ ተረጃት፣ በጣም ህመም አለባት፣ ስኳርም ደም ብዛትም እንዳለ የበሽታዎችን አይነት ስብስብ አድርጋ እንግዲህ ሐረግ በጣም ታማሚና ጭንቅላቷ ጥሩ እንዳልሆነ ከራሷ ጋር እንዳልሆነች በማድረግ እንግዲህ ለሰላም ታስረዳታለች። ሰላምን ከዚህ በፊትም ማስጠንቀቂያ ሰጥታታለች። ምንም ይሁን ምንም ማንም ስለ እኔ ቢያወራልሽ እኔ ልጅሽና ልጅሽ ነኝ፣ ሰው መጥቶ ቢያወራልሽ ምንም አይነት ነገር እንዳትቀበያቸው በማለት ቃል እንግዲህ አስጠንቅቃትም ነበረ። ሰላምዬም ድጋሚ ልጄ ልሰባብራትና ላጣት አልፈልግም፣ በባለፈው በራሴ ፍቃድ እንግዲህ አስመርምሬ የራሴ ልጅ እንደሆነች አውቄያለሁ። ድጋሚ እንግዲህ የሰው ወሬ እየሰማሁ ስህተት መስራት የለብኝም እያለች ግን ነገሩ እንዴት እንደዚህ ሊሆን ቻለ? እኔ ወላጅ እናቷ ነኝ እንዴት ልትል ቻለች ሐረግ እያለች ብቻ ሰላምዬ ምንም ሳይገለጥላት እጅጉን በጣም ተወዛግባ ሆኖም ግን ወደ ቃል ትሆናለች ማለት ነው። እናም እንግዲህ የቃል እናት እንግዲህ ሐረግ ወደ ግቢም ገብታለች። ሳሎንም እንግዲህ ተፋጠጡ። ሰላምዬ እጅጉን በጣም እንግዲህ ሐረግ በጣም ኃይለኛ ሰውና ብዙ የምታወራ ሰው ናትና ሰላምዬ ከሰላም ባህሪ ጋር ደግሞ የሚሄድ አይደለም እና ሰላምዬ እጅጉን በጣም ስለተናደደችባት መሸሽ ፈለገች። እናም እንግዲህ ከዛ በፊት ግን አደራሽን ስለ ምንም ቢሆን ወላጅ እናቴ እንደማለት ናት፣ አሳድጋኛለች። እናም ዝም በማለት ብቻ ታገሽኝ በማለትም ነበረ ስትማጸናት የነበረው። እናም እንግዲህ ሰላምዬም እሺ ምንም ችግር የለም ብላት ነበር። ነገር ግን ሳሎን አንድ ላይ ሲገናኙ እጅጉን በጣም ሰላም እየተናደደች፣ ምክንያቱም ምንም አይነት ስርዓት የሚባል ነገር ያልፈጠረባት ሰው ናት እና እንዴት እንግዲህ
ከእሷ ጋር ተፋጥጬ ልቀመጥ አልችልም። ቤቱን ለቅቄ መሄድ አለብኝ። እዚህ ቤት ውላ ማደር የለባትም። ቶሎ ልትሸኛትና ልታባርሪያት ይገባል በማለትም እንግዲህ ሰላምዬ ለቃል ነግራት ያን ቤቱን ትታ እንግዲህ ለተወሰነ ሰዓታት ከቤት ወጥታለች ማለት ነው። በሌላ በኩል እንግዲህ ብሌንና ዳግም ወደ እናታቸው ቤት ለመመለስ እንግዲህ እንዲሁም ደግሞ ከእናታቸውም ቂም ለማውረድ እርቀ ሰላም ለመፍጠር እንግዲህ ተነጋግረው ተግባብተው ጨርሰው በአስፋልቱ መንገድ ላይ ሽር እያሉ እየሄዱ ባሉበት ታይም ሳሚ ያገኛቸውና ሳሚ እጅጉን በጣም ደሙ ነበር የፈላው የተንተከተከው በጣም በሚያሳዝን ሁኔታ ማለት ነው። ብሌንን ለብቻ ለማናገር ሞከረ። ብሌን ልቤን ሰባብረኸዋል፣ ከዚህ በኋላ አጠገቤ እንዳትደርስ፣ ወደ ህይወቴ እንዳትቀርብ በማለትም ብዙ ቢለምናትም ብዙ ነገር ቢላትም አንተ ዋሽተኸኛል፣ ስብርብር አድርገኸኛል በማለትም እንግዲህ ብሌን ክፉኛ ሳሚን ተጣልተዋለች። ብሌን ችግሯ ነገራቶችን አገናዝባ የማየቱ ነገር ትንሽ ከበድ ይላታልና አሁን ላይ እንግዲህ ፊት ለፊት ያገኘችውን ነገር ነው እየተጋፈጠች ያለችው። ሰላም እናቴ አይደለችም፣ ይሄ የህልም ቅዠት ነው በማለትም ነበር ለሳሚ የነገረችው። ሳሚም አስረግጦ አረጋግጦ እናቷ እንደሆነች ቢነግራትም ነገር ግን ምንም ማስረጃ ምንም ነገር ስለሌለው ልታምንም አልቻለችም ብሌን ማለት ነው። እናም እንግዲህ ሳሚ በጣም ይወዳታል፣ ያፈቅራታል። ሁለተኛ ስለኔ እንዳታስበኝ በተአምር፣ እኔ ይሄውልህ እዛ ጋር በጣም የምወደው የማፈቅረው አግብቼው ልኖር የምችለው የልጆቼ አባት ላደርገው የእኔም ባለቤቴ ላደርገው የምችለው ዳግምን ነው፣ እዛ ጋር ይታይሃል በማለት እንግዲህ በጣቷ ነበር እያመላከተች ስታሳየው የነበረው። ሳሚን በጣም ተናዷል። እናም እንግዲህ እኔን የምትወደኝና የምርም የምትሰስትልኝ ከሆነ ከአጠገቤ ራቅ፣ ወደ ህይወቴ እንዳትቀርብ ብላ ብሌንም ማስጠንቀቂያ ሰጥተዋለች። እናም እንግዲህ በዛ ሰዓት እንግዲህ ቁሞ ለረጅም ሰዓት ዳጊን አግለው ሲያወሩ ዳጊ እጅጉን በጣም በቅናትን ጭርጭር ሲልም ነበር። በስተመጨረሻም ዳግም ምርጫዋ እንደሆነ ለሳሚ አስረግጣ ስትነግረው ሳሚም እንግዲህ ውስጡ እያረረ እናም እንግዲህ ብሌንም ወደ እናቷ ቤት ለመሄድ ሞከረች። እንግዲህ ሌላው ደግሞ ወይዘሮ ገነት ልጆች የቀሩ መጡ እያለች ቡና አፍልታ ሰንዳ ሰንዳ ብላ እንግዲህ እየጠበቀቻቸው ነበረ። ያቺ ክፉ ጎረቤቷ ፀሐይ ደግሞ ይሄ ቡና መቼ ነው ተቀርቶ የምጠጣው? በዛ በዳግም ምክንያት ቡናውን እንዳልጠጣ ሆንኩኝ ማለት ነው እያለች እጅጉን በጣም የቡናው ነገር አሳስቧት እንግዲህ የዛ ቤት ሰላም መበጥበጡ ሳያሳስባት ቡናው ተቀርቶ መቼ ነው የምጠጣው የሚለው ነገር ሲያሳስባት እንግዲህ ተመልክተናል ማለት ነው። ብሌንም በስተመጨረሻ ተከሰተች። ዳግምና ሳሚ ያልጨረሱት ነገር ነበራቸው እና አንድ ላይ ተገናኙ፣ ፋይትም አደረጉ፣ ተደባደቡ። ሳሚ የኔ ከሆነች ብሌን ትሆናለች እንጂ እኔ በህይወት እያለው ብሌን የማንም ሰው ልትሆን አትችልም፣ ብሎም አልፎም ህይወትን ሁሉ ልነጥቅህ እችላለሁ ብሎ ለዳግም እንግዲህ ዛቻም አሳይቶታል ማለት ነው። ዳግም እንግዲህ የልብ ልብ ይሰማዋል። ነገር ግን መደባደብ ላይ ምንም አቅም የለውም። እንግዲህ እደባደባለሁ ብሎ ሲነሱ እንግዲህ ያው እንደተለመደው ጠልዞ ጠልዞ አድምቶ ጠፍጥፎ ተጫውቶበት አስፋልት መንገድ ላይ ዘርሮት እንግዲህ ሳሚ ተጉዟል ማለት ነው። አንተ ህፃን፣ እኔ ለፍቅር ብዬ እና ለብሌን ብዬ መቀየር ጀምሬ ነበር እንጂ ማንም ሰው እኔ ላይ አፉን ሊከፍትብኝም ሆነ ሊጨማልቅብኝ አይችልም በማለት እንግዲህ የወንድነቱን ታሪክ እንግዲህ አሳይቶታል ማለት ነው ለዳጊ ማለት ነው። በጣም ያሳዝናል። ዳጊም እንግዲህ ደም በደም ተጥለቅልቆ ተዘርሯል። ሳሚም ጥሎት ሄዷል ማለት ነው። እናም እንግዲህ ሀረግና ቃል ተፋጠጡ። ነይ ባጤ ቋጤ ሳቲ እንዳለ ኮተትሽን ስብስብ አድርገሽ ቀጤ ወደ ቤትሽ በማለትም ነበር የተናገረችው። ሀረግና ቃል ተፋጠጡ። ሀረግ ከአንዴም ሁለቴ በተደጋጋሚ በጥፊ ማጠናበረቻት ልጇን። እናም እንግዲህ ቃልን በስተመጨረሻ ጓዟንና ኮተቷን የምታመጣ መስላ እንግዲህ ወደ ኪችን ሂዳ ቢላዋ እንግዲህ ወላጅ እናቷ ላይ መዛባታለች። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ ይቺ ቃል የምትባሏ ግን እናቷን ጨክና በስለት ትወጋት ይሆን?
ህይወቴን ማለት ታመሰቃቅለው አይገባም፣ ብዙ የደከምኩበት የለፋሁበት ነው በማለትም እንግዲህ እስካሁን ድረስ ቃል እጅ አልሰጠችም ማለት ነው። ነገሩ በዚህኛው ባይሳካ እንኳን በዶክተሩና በሀይሉ በኩል በእርግጠኝነት የቃልን ልጅ ባለመሆኗ የሰላምዬ ልጅ ቃል አለመሆኗን በደንብ ተደርጎ ወደፊት የሚረጋገጥ ይሆናል ማለት ነው። እናም እንግዲህ ወይዘሮ ገነትም በጣም ልጆች የቀሩ ብላ እንግዲህ እጅጉን በጣም ስትማረር ስትበሳጭም ተመልክተናታል ማለት ነው። በስተመጨረሻም ብሌን ተከሰተች። ብሌን ተከስታ እንግዲህ ብሌን ብቻ ስለገባች ወደ ቤት ወይዘሮ ገነት እንግዲህ እንደጠበቀችው አልሆነም እና ዳጊ አልመጣም። በጣም አዘነች፣ ለማልቀስም ሞከረች። እናም እንግዲህ እባክሽን በማለት ብሌን እናቷን ልታረጋጋት ሞከረች። በስተመጨረሻም ዳግም አንቺ ቤት ሊመጣ የሚችለው የኔና የዳግምን ፍቅር አምነሽ ተቀበይ፣ ካለበለዚያ ግን ዳግም ሊያይሽ አይፈልግም፣ እኔ ያለሱ እሱ ያለ እኔ መኖር አንችልም በማለትም ብሌንዬ በደንብ አርጋ አስረግጣ ለእናቷ ነገረቻት። እናቷ እውነት ነው ልጄ እውነቱን ያለኝ፣ አንቺና እሱ የስጋ ዝምድና የላችሁም፣ ስለዚህ እጅጉን በጣም ደስ እያለኝም ልድራችሁ ዝግጁ ነኝ ብላ እንግዲህ ደስታዋንም አብስራላችኋለች ማለት ነው። እንግዲህ ፀሐይ የገነት ጓደኛ ወረቀት ፋይል የሚባለውን ነገር እንግዲህ ስብስብ አድርጋ ለባህሉ ሰጥታ ብር ለመቀበል ያላት ጉጉትና እንግዲህ መልካም የሆነ ቀን እየጠበቀችም ትገኛለች ማለት ነው። ዳግምና ብሌን በፍቅር ቢተሳሰሩም ተዋደው እንግዲህ እጅጉን በጣም ቢሳሳቁም መጨረሻ ላይ እንግዲህ ሳሚና ዳጊ ተጠፋጥፈው ተደባድበው እንግዲህ ትልቅ ጉዳትም የደረሰበት ይመስለኛል ዳግም ማለት ነው። በሚያሳዝን ሁኔታ እንግዲህ ተደባድበዋል። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ እንግዲህ የአደራ ድራማ የክፍል 60 ይሄን ይመስል ነበረ። በቀጣይ ክፍልስ ምን ይከሰት ይሆን የሚለውን ደግሞ አብረን የምናይ ይሆናል። መቼም እንግዲህ ውሸት ብትዘገያለች እንጂ ተደብቃ የምትቀር ነገር ምንም የለምና ቃልም እንግዲህ አሁን ላይ አንዱን በአንዱ እያለች ብታመልጥም መጨረሻ ላይ ግን ውርደቷን ተኮናንባ የምትወጣ ይሆናል ማለት ነው ከሰላምዬ ቤት። ሰላምዬም ግራ ተጋብቷት ትገኛለች ማለት ነው በአሁኑ ሰዓት ላይ ማናት ልጇ እች ነች አጠገብ ያለችው ወይንስ ሌላ ነች በማለትም እንግዲህ ከራሷ ጋር ክርክርም ገጥማለች በሚያሳዝን ሁኔታ ማለት ነው። ውድና የተከበራችሁ ቤተሰብ ይህንን ቻናል እንግዲህ ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። በቀጣይ ክፍልስ እንግዲህ ምን ይከሰታል የሚለውን ነገር እንግዲህ አብረን የምናይ ይሆናል ማለት ነው።